አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ላይ ናቸው ከኛ ጋር ሁሉ ሰላም ነው። ዛሬ እንግዲህ በወሎ አካባቢ ቢላቻ የምትባልበት መንደር ላይ መስጊዱን እየሰራ እንደነበረ ይታወቃል። አሁን መስጊዱን እናሳያችኋለን። የዩቲዩብ ቻናል ተከታታዮቻችን እንግዲህ ሰብስክራይብ እያደረጋችሁ ቤተሰብ መሆን እንዳይረሳ፣ እንዲሁም ነባር የሆናችሁ ደግሞ ላይክ ሼር እያደረጋችሁ ብዙ ሰው ጋር እንዲደርስ አድርጉልን። እንወዳችኋለን። አሁን መስጊዱን ሙሉን የምናሳያችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። የአላህ ቤት ነው፣ ሼር አድርጉት እና መስጊዱ ይሄንን ይመስላል። ከዚህ ጀምሮ እንግዲህ እንደምትመለከቱት በጣም ጽድት ያለ ነው። ገና ቻክ አልተደረገም፣ ቦርዱ ብቻ ነው ሰቀል የተደረገው እና ይሄንን ይመስላል። በጎንና በጎን ያለው ይሄንን ይመስላል። እንግዲህ ይሄ መስጊድ ጠቅላላ ከዚህ ዞር አድርጌ ማሳያችሁ ይሆናል እና እንደዛ አይነት ስራ ማሰራት ለምትፈልጉ በተለይ የእምነት ቤት ምናምን ከሆነ ፏርገን በታማኝነት እንደምንሰራ ግልጽ አድርጌ እነግራችኋለሁ። እና ይሄ መስጊድ እንግዲህ እንደምትመለከቱ ይሄ በረንዳው ነው። በረንዳው ይሄን ይመስላል። በጣም ረዥምና ትልቅ የሆነ መስጊድ ነው። ኮርኒሱ 300 ምናምን ካሬ ነው። 300 እስከ 330 እስከ 320 አካባቢ ካሬ ነው። ይሄንን ይመስላል። በጎንም እንደምትመለከቱት መስጊዱ ፏ ያለ ነው። ግንበኞቹም ፏ አድርገው ነው የሰሩት። ሰዎቹም በጣም ጠንካራ የሚባሉ ሰዎች ናቸው። አሁን እንግዲህ በጀርባ ደግሞ ዞሬ ማሳያችሁ ይሆናል እና ላይክ ያላረጋችሁ ላይክ ሼር እያረጋችሁ ሰብስክራይብ ያረጋችሁ ቤተሰብ መሆን እንዳይረሳ። እንግዲህ መስጊዱ ይሄንን ይመስላል። በማንኛውም ሶሻል ሚዲያ ልታገኙት ትችላላችሁ። በማንኛውም ሶሻል ሚዲያ ማግኘት ትችላላችሁ። እኛንስ ማናገር ትችላላችሁ። ይሄ ቅድም ባሳየኋችሁ በኩል ደግሞ ይሄንን ይመስላል መስጊዱ። ፀሐይ ነው ብዙም አይታይም። ይሄን ይመስላል። እንግዲህ ጎራ ላይ ሆኜ ነው ያነሳውላችሁ ያለሁት እና እንደዛ አይነት ስራ ማሰራት ነው የምትፈልጉ። ይሄንን መስጊድ ደግሞ ማገዝ የምትፈልጉ ካላችሁ ስልካቸውን ከኮሚቴዎቹ ጋር አገናኛችኋለሁኝ። እንዲሁ ማገዝ ትችላላችሁ። 7 ሰው ሆኖ ነው እየሰሩ ያሉት ይሄን መስጊድ። እንግዲህ በጣም ጠንካራ የሚባሉ ሰዎች ናቸው። የሚገርም ነው። ውስጡ ገብቼ በጣም ማሳያችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ እና ከጀርባ ነው ይሄ በጎኑ ቅድም አሳይቻችኋለሁ። ይሄ እንግዲህ ይሄ አሰጋጅ የሚቆምበት ነው። ይሄ እዚህ ጋር እንደምትመለከቱት ፏ ተደርጎ የተሰራው በጣም በሚያምር ሁኔታ ድብን ተደርጎ ነው የተሰራው። ይሄንን ይመስላል እና በዙ ዙሪያ ሀሳብ አስተያየት ካላችሁ እና እንዲህ ቢሆን ያምራል የምትሉት ነገር ካለ ሀሳብ አስተያየታችሁን አስቀምጡልን። ጽድት አድርገን የምናሳያችሁ ይሆናል። እናም ደግሞ እናንተ ሀሳብ እንግዲህ ማገዝ የምትፈልጉ ቀደም ብዬ እንደተናገርኩት ማገዝ ትችላላችሁ። በወሎ አካባቢ ነው ያለው እና ያው መስጊድ ሲሆን የሁላችንም ስለሆነ ሼር በማድረግ ለብዙ ሰው እንዲዳረግ ከማንኛውም ቪዲዮ በላይ ይሄ ሼር መደረግ አለበት እና በዚህኛው ማንኛውም ሶሻል ሚዲያ አናግሩን። እንዲሁም ማሰራት ለምትፈልጉ እንግዲህ መስጊዱን ወደ ውስጥ ገብተን የምናሳያችሁ ይሆናል። እንግዲህ በረንዳው ይሄንን ይመስላል። በረንዳው ኖርማል እንጨት ምናምን ስለሚይዘን እዚች ጋር 1 ኮከብ 2 3 ክላስ አለው በረንዳው። እንዲሁ 3 ኮከብ አለው ማለት ነው። በረንዳው ይሄንን ይመስላል። በጣም የምታምር ዲዛይን ናት። በኋላ ሲያለቅ ነው የሚያስታውቀው እና በረንዳው ይሄንን ይመስላል። በጣም ፏ ተደርጎ የተሰራ ነው እና እንደዚህ አይነት ስራዎችን እንድንሰራላችሁ የምትፈልጉ ሰዎች አናግሩን አለን። በወሎ አካባቢ ነው የምንገኘው እና አሁን ወደ ውስጥ ገብተን የምናሳያችሁ ይሆናል። ውስጡ ይሄንን ይመስላል። በጣም ጽድት ተደርጎ ነው የተሰራው። ቁም ነገር እዚህ ቁጭ ብዬ ታሪኩን አወራላችኋለሁ። ይሄን እዛች ጋር ብቻ ትቀረናለች። ከዛ ቤቱ ይሄንን ይመስላል። እንግዲህ በጣም ነው የሚያምረው ማለት ነው፣ ከምላችሁ በላይ ማለት ነው። ጽድት ተደርጎ ነው የተሰራው። በጣም ነው የሚያምረው።
ዲዛይኑ ይሄ ሲያልቅ ነው የሚያምረው፣ ሲያልቅ ነው ፏ የሚለው እና ይሄንን ይመስላል። አሁን በደንብ ላያስታውቃችሁ ይችላል። ይሄንን ይመስላል። ውስጡም አሁን አንድ ክላስ ናት የቀረች፣ አንድ ክላስ እሷም ተዞራለች። የምትቀረን እቺ ብቻ ናት፣ እቺ ብቻ ናት። እቺ ደግሞ ቀላል ናት እና እንደዚህ አይነት ስራዎችን ማሰራት ለምትፈልጉ ሰዎች ስልካችን አለ፣ ደውሉልን። በማንኛውም ሶሻል ሚዲያ ታገኙናላችሁ እንደነገርኳችሁ ቀደም ብዬ እና አናግሩን እና ስራው ይሄን ይመስላል። መስጊዱ ኮከብ ውጪ ወደ ውስጥ ኮከብ ናት። እዛ ደግሞ ወደ ውስጥና እዛ የሆነ ነገር አለው። በጣም ነው የሚያምረው። ከዛ ሲቀጥል ጽድ ተደርጎ የተሰራ ነው። ምሄራቡም እንደምትመለከቱት እዚህ ጋር እቺ ናት የምትቀረን። እቺ አንዳንድ ቁሳቁሶች ማስቀመጫ ናት። ይህንን ይመስላል እንግዲህ ስራችን። እንዴት አያችሁት? እንዲሁም ደግሞ መስጊዱንስ እንዴት አያችሁት? ምሄራቡ ይህንን ይመስላል። ምሄራቧች ናት እንግዲህ ስራችን ይህንን ይመስላል። እስቲ በስራዬ ላይ የሆነ አስተያየት ካላችሁ ንገሩኝ። እማርመው ነገር ካለ እማስተካከለው ነገር ካለ ንገሩኝ፣ አስተካክላለሁ። እንዲሁም ደግሞ የሚታረም ነገር ከሆነ ደግሞ አርማለሁ ማለት ነው። እና ይሄን ይመስላል መስጊዱ። የመስኮቱ ብዛት እንዲሁም ገና እንትን አለው፣ መስታወት አለው። እንዲሁ ብዙ ነገር ይቀረዋል። ማገዝ ለምትፈልጉ አናግሩን። በማንኛውም ሶሻል ሚዲያ እንገኛለን። ይሄን ይመስላል ማለት ነው መስጊዱ።